አረ አዎ ስለዚህ ጴጥሮስ በጥላው ድውዩን አልፈወሰም እንዴ? አዎ በሄዱበት ጥላቸው ልብሳቸው እነሱ ሲናገሩ በሚናገሩት ድምፃቸው በምኑ ይፈወሳሉ። እና ታዲያ አሁን እዚህ ጋር ጴጥሮስ እዛ ጋር ድውዩን በኢየሱስ ክርስቶስ ስም ፈወሰ፣ እዚህ ጋር ድውዩን ደግሞ በጥላው ፈወሰ። ይሄ አሁን ስለ ዘላለም ድነት ምን የሚያገናኘው ታሪክ አለ? ኦኬ መዳን በማን ነው? አይ ምን የሚያገናኘው ታሪክ አለ? አሁን አንተ ለምታነሳው ዘላለማዊ ድነት አደለ፣ ስለ ፈውስ ነው የሚያወራው። ስለ ፈውስ የጳውሎስ ጨርቅ ተቆርጦ አይፈውስም? ታዲያ ትልቅ ጥቅስ እንዳገኘ አድርገ እዚህ ጋር አንጥተ ይሄንን ለማጣበቅ አትሞክር። ዘዳግም ወይ ዋሴ ቀጥሉ። አይ ማይገናኝ ጥቅስ አንጥተ ለማጣበቅ አትሞክር። አለቀ። እኔ አሁን ቤቴ ስለሆነ ዘዳግምና ዋሴ ቀጥሉ። ዲያቆን ሌላ መዳኛ መንገድ አለ ሳይሆን ያዳነው አለ ጴጥሮስ ሳይሆን ኢየሱስ የሚለው ስም ነው። እንግዲህ ጴጥሮስም በኢየሱስ ስም ያምናል፣ አንተም በኢየሱስ ስም ታምናለህ። እንደ ጴጥሮስ አንተ ድውይ ትፈውሳለህ። አሁን የጴጥሮስን ስም በጠራ አይሰማም? እስቲ ንገሩኝ። አዲስ ትምህርት ነው ወንድም አለም። እሱ አይደለም ጥያቄ። ጴጥሮስም ያምናል በኢየሱስ ስም፣ አንተም ታምናለህ። ጴጥሮስ የሚያደርገውን አሁን አንተ ታደርጋለህ ወይ? ጠየቃችሁኝ፣ መለስኩኝ። አዳምጡኝ እንጂ አሁን ዋሲውን አሁን የጳውሎስ የጴጥሮስ ስም ተጠርቶ ቢጠራ ያድና? አሁን እሱን እኔ ለአንተ ምላሽ አልሰጥም። የጠየቅኩ ቀላል ነው። ጴጥሮስም በኢየሱስ ስም ያምናል፣ አንተም በኢየሱስ ስም ታምናለህ። ጴጥሮስም የሚያደርገውን አንተ ታደርጋለህ ወይ ነው ያልኩ። በስሙ ስልጣን እምነት ኑሮኝ በእንትን ካል በቃ ስሙ ነው የሚያድነው፣ እኔ አይደለሁም ካልኩ አይደለም የተባልከው። አሁን አንተ ማድረግ ትችላለህ ወይ ነው የተባልከው። እምነት የሚያድግ ነገር ነው እኮ። ክርስቶስን መስሏል። እሱ ክርስቶስን መስሎ ያደገ በእምነቱ አድጎ ወደ ፍጹምነት የሄደ ሰው ነው። ስለዚህ እምነት እኮ ህፃናት አንተ ማድረግ አትችልም፣ እሱ ማድረግ ይችላል። ኧረ በኢየሱስ መጽሐፍ ቅዱስን በሙላት አንብቡት። ህፃናት የሆኑ አሉ። የቆሮንቶስ ክርስቲያኖችን እኮ ህፃናት ናችሁ ይላቸዋል። ገና እንደተወለደ ህፃን ይላቸዋል። ዘዳግም ጠይቀው። አሁን ቅዱሳን ያድናሉ አያድኑም? በክርስቶስ ስም ነው፣ በሰይጣን ስም እያለን አይደለም። ቅዱሳን ያድናሉ ያድናሉ አያድኑ? እሷ አዲስ አስተምሮ ነው። አያድኑ ምንፍቅና ነው ይሄ። አዎ ቅዱሳን መላእክት ቅዱሳን ናቸው አይደሉ? የሚያድን ስም ኢየሱስ ክርስቶስ ስም ብቻ ነው። ከስሞች ሁሉ በላይ መላእክት ቅዱሳን ናቸው አይደሉ? እኔ እርኩሳን ናቸው አላልኩም። ቅዱሳን መላእክት። ስለዚህ መዝሙረ ዳዊት መዝሙር 33 ከቁጥር 7 ግለጥ። አልገልጥም። መጀመሪያ አዲስ ኪዳን ላይ ያለው የተሰጠን ስም አትገልጥም? አዲስ ኪዳን ነኝ ወዳጄ። እሺ ቀላል ጥያቄ አሁን ዘዳግም ትገባለህ? በክርስቶስ ዋሲ ትቀጥላላችሁ? ማለት ለሚጠይቀው ጥያቄ ሪል የሆነ እንትን ብለህ ጠይቀው። እኔ ዲያቆን አንድ ነገር ልጠይቅህ። እኔ ቦርናጌን አስተምሮ አንተ ሁሌ ማን ነው ጥያቄ ያደረገው? ቦርናጌን ቆይ ቦርናጌን የብሉይ ኪዳኑ ማዳን ይቆማል ተብለ ተነግሯል። በአዲስ ኪዳን ለምሳሌ እግዚአብሔር እሱ ማዳን ቆሟል። በበጎች ደም ነበረ ቆሟል። የብሉይ ኪዳን በደሞች ማስረጃ እንደቆመ ማስረጃ ኢየሱስ መጣ። የዘላለም ማስረጃ ወንድም አለ ዕብራውያን ላይ ዝም ብለህ ከራስህ አትናገር። እንደው ትልቅ ሰው ነህ። ቦርናጌን ምን ሆነህ ነው? ቀጥታ እኮ አሁን የቅዱስ መልአክን የጠየቀስኩት እንጂ የብሉይ ኪዳን ካህናት የሚያደርጉትን አይደለም የተጠየቀው። የብሉይ ኪዳን ካህናት ስለሚያደርጉት አገልግሎቱ ቁሟል። የታቦቱ አገልግሎት ቁሟል። መስዋዕት አገልግሎት ቁሟል። የካህንነት አገልግሎት ቁሟል። ሁሉ ነገር ቁሟል። አዲሱ ኪዳን ኢየሱስ የመላእክት አገልግሎትም ቁሟል። መላእክትማ በቃ አሁን የሚያገለግል ይጠብቃሉ። በሰዎችም ሲላኩ ነው እኮ አንተ እኮ። ስለዚህ መዝሙረ ዳዊት አልኩህ እኮ አሁን የጠቀሰልህ ጥቅስ ላይ የእግዚአብሔር መላእክትን የመላክ አቅም የለህም። እንዴት አድርገህ ትልካቸዋለህ? ወንድም ዓለም ግን መቼ ነው ሰማ? ሁልጊዜ የሆነ ሰው ሊያወራ ሲል የምትደረበው ነገር አለ። መላእክት ከእግዚአብሔር ወደ ሰው እንጂ ከሰው ወደ እግዚአብሔር አይላኩም። መላክን የላከ ሰው እስኪ ቦርናጌን እስኪ ተረጋጋ። እኔ አሁን ስለ መላክ ነው የተጠየቀው። እኔ እኮ በጣም የተጠየቀው እኔ እኮ በጣም ይገርም። አዳምጣ እንዴ! እሺ በስመ አብ ወወልድ ወመንፈስ ቅዱስ። የእግዚአብሔር መልአክ በሚሰፍሩት ዙሪያ ላይ ይሰፍራል፣ በሚፈሩት ዙሪያ ላይ ይሰፍራል ያድናቸውማል ይላል። ስለዚህ መጽሐፍ ቅዱስ ተሳስቶ ነው ወይ ነው ያልኩ? አልተሳሳተም። እግዚአብሔር ከላካቸው አንተን የሚጠብቃሉ፣ እኔንም ይጠብቃሉ።
ግን አንተ እንደዛ አይደለም ያለው ዳዊት። እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ ይላል። አንብበውሽ አላይ ጀምሮ እንደዛ ነው የሚለው። ይኳስ አሳየኝ ታዲያ እኔ ለመስማት ዝግጁ እኮ ነኝ። አንብብልኝ። እግዚአብሔርን ማዳን ነው የሚያወራው መጽሐፉ እኮ ላይ ምዕራፉ። አሁን እኔ አንተን ልስማ ወይስ መጽሐፉን ታነብልኛለህ? እሺ አንተ የምታውቀው አለ መላእክትን የላከ ያዘዘ የጠየቀ መለሱለት። አሁን እኮ ጥያቄው እኔ እኮ ሁል ጊዜ ስትጠየቅ ግራ ካለ አሳየኝ። እኔ እንደው ግራ አንብብልኝ በቃ አንብብልኝ በቃ እሱን አሁን አንብብልኝ አይደል የተባልከው? አንብብልኝ በቃ አንብብና አንተ እንደምትለው ካለ ትክክል ነህ። ችግር የለም አውጣና አንብበው። ኧረ በግ እኔ በቃል ያነብላችኋል። እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እሺ እግዚአብሔርን በሚፈሩት ዙሪያ ይሰፍራል ያድናቸውማል ይላል። አዎ እግዚአብሔርን በሚፈሩት ዙሪያ ወይ ይሰፍራሉ። ትክክል ነው። የእግዚአብሔር ስም እንደሚያድን ታምናለህ? የእግዚአብሔር ስም እንደሚያድን ታምናለህ? አዎ የእግዚአብሔር ስም በመላእክቱ ሁሉ ላይ እንዳለ ታምናለህ? በኢየሱስ እኔ መላእክትን ታምናለህ አታምንም? ታምናለህ አታምንም? ቀጥታ መልስልኝ። ታምናለህ አታምንም? ታምናለህ አታምንም? አላምንም። አታምንም? ኦሪት ዘጸአት 23 ላይ እንዲህ ይላል። እባክህ ኦሪት ዘጸአት 23 ላይ እንዲህ ይላል። አንተም መጽሐፍ ቅዱስ እንደማታምኑ የምንናገረው ለዚህ ነው። እንዲህ ይላል፣ መንገድህን ያቀናልህ ዘንድ ወዳዘጋጀሁትም ስፍራ በሰላም ያደርስ ዘንድ መልአኬን በፊትህ እሰድዳለሁ። በፊቱ ኃጢአትን እንዳታደርግ ተጠንቀቅ። ስሜ በእርሱ በመልአኩ ስላለ ኃጢአትን የሚልህን ባታደርግ ኃጢአትን ብትሰራ እንኳን ይቅር አይልም ብሎ እግዚአብሔር ተናግሯል። አንተ ግን አታምንም። አለቀ። ስለዚህ ፕሮቴስታንት መጽሐፍ ቅዱስ አታምንም። ዲያቆንዬ በዛው ላይ ደግሞ ቅድም ዲያቆን ቅድም እንደ እንትን አድርጎ ያቀረበው ምን መሰለህ? እግዚአብሔርን በሚፈሩ ዙሪያ ላይ ሳይሆን የሚለው ምንድን ነው የሚለው? የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መልአክን የላከ ሰው አለ የምታውቁት? መልእክት ወደ እነሱ የጸለየ መልአኩን እንደዚህ እንደዚህ ብለኸኛል፣ ስለዚህ ይህንን አደርስልሃለሁ ብሎ ወይም መልአክን ናልኝ ብሎ የመጣለት ሰው የምታውቀዋለህ መጽሐፍ ቅዱስ ላይ? ዳንኤል ትንቢተ ዳንኤል 12:10 ግልጥ። እሺ ምን ብሎ ጠራው? ንገረኝ። ችግር የለም። ከዋነኞቹ አለቆች አንዱ ሚካኤል ሊረዳ የመጣ ተልኮ ነው ና ብሎ ያለ ሰው ነው ያልኩኝ እኔ። አንተ እንደምትጠራው ና በቃ የደረሰለት እኛ ለአካሎቻችን ናቸው፣ አካሎቻችን ናቸው። ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ሁሉ መዳንን ይወርሱ ዘንድ ስለኛ የሚያገለግሉ ቅዱሳን መናፍስት አይደሉም ይላል። አለቀ። ዘዳግም አውራው እናንተ ችግሩ ሌላ ሰው ካለ አስቀሩ። ምንም መጽሐፍ ቅዱስ ካልተቀበልክ ሌላ እንዳታወርዱት። እናንተ አስተምሮ እኮ በጣም ከባድ ነው። ወደ መልአክ መልአኩ ሰምቻለሁ ያለው አንድ ሰው ከመጽሐፍ ቅዱስ ላይ ወደ መላእክት ጸልዮ መልአኩ ሰምቻለሁ፣ ስሜን ጠርተኸዋል በዚህ ቀን እና በጣም አንተ ያደረከው ነገር መልካም ነው ብሎ ጸሎቱን የመለሰለት መልአክ ካለ አንድ ሰው በምድር ላይ ሆኖ እኔ ያለው ከዘፍጥረት 1 እስከ ራእይ 22 የመጨረሻ ቁጥር ድረስ እኔ ያለው ምን አንተማ በተሳሳተ መንገድ ነው ትጮሃለህ እንጂ መቼም ደርሰውልህ አያውቁም። ግን መጽሐፍ ቅዱስ ላይ የተጻፈ ነው ያልኩህ። አሁን እኔ ይኸውልህ አሁን እናንተ ጭቅጭቅ አደረጋችሁት እንጂ እኔ አሁን እዚህ ጋር አይደለም። አሳየኝ፣ በየትኛው አስተምሮ ነው በመጽሐፍ ቅዱስ ላይ ወደ መልአኩ ሰምቻለሁ ያለው? ቦርናጌን አሁን ማታ ነው ሌሊት ነው ጠዋት ይርባል። ቀስ እያለን እንነጋገር። ስለዚህ እኔ አሁን ክርክሩን ከነ ዲያቆን እንዳለጋ ትቀጥላለህ። አሁን እኔ ለክርክር አይደለም እዚህ ያለሁት። ከመጀመሪያው ርዕሱን የከፈትኩት አንተ ክርክር ስለምትወድ ወደ ክርክር ገባህ እንጂ እኔ በክርክር አይደለም። ይሄን የመላእክት እኮ አምልኮ መላእክት እኮ ያድናሉ፣ መላእክት ይታደጋሉ፣ መላእክት ይሄን ያደርጋሉ በሚለው ላይ ንገረኝ ነው እኮ ያልኩኝ። ወደ እነሱ እያሉ ነው እነሱ። ቆይ ትጠይቃቸዋለህ። እነማንን ትጠይቃቸዋለህ? ዋሲውን ሲገባም ዲያቆን እንዳለም ሲገባ
እሱ ዘዳግም ይንገሩኝ እንጂ አንድ ሰው የጸለየ ወደ መልአክ ጸልዮ መልአኩ ጸሎትን ሰምቻለሁ ያለ ፕሮቴስታንቶችን ይሰማል አይደል? ቦርናጌን እኔ ዛሬ ጥያቄ ልጠይቅ ነው የገባው። ልጨቃጨቅ አይደለም። እሺ ጠይቅ። ጥያቄ ልጠይቅ ነውና የፕሮስብከት ወንጌል ወይስ ወንጀል ያለው ጥያቄ ያለው እዚህ አሁን ፕሮቴስታንቲዝም እውነተኛና ትክክለኛ ሃይማኖት ነው ወይ? የተሟላ ሃይማኖት ነው ወይ? ሃይማኖት ግን ምንድነው ቦርናጌ? እኔ ሃይማኖት ምንም ይሄ ሰው ያደራጀው ሃይማኖት ሳይሆን እኔ ወንጌል አማኝ ነኝ። ወንጌል የሚለውን እላለሁ፣ ወንጌል የማይለውን ደግሞ አልሆንም። ኦኬ። አይ ህብረት የምታደርግበትን ብቻ ስለፈለግኩኝ። አይ ህብረትን ማማረግ ታድሶ ነኝ። ኦኬ። እናንተ እንኳን አስተምሮ የላችሁም፣ ግን እሺ ልጠይቅህ አንተን አስተምሮታችሁ ትክክል ነው ብለህ ታስባለህ? አስተምሮ አመጣለሁ እኔ እኮ አዲስ አስተምሮ ወይም የለኝም። እሺ የነበረውን አስተምሯችሁ ትክክል ነው ብለህ ታስባለህ? አስተምሯችሁ እኔ ዋራጃነት አግባ አንተ አላስተምር። እኔ እኮ ወደ ነበረው ወደ ተመሰረተው ወደ ነበረው ትምህርት እንዙር ነው እንጂ አዲስ አስተምሮ ይዤ አልመጣሁም። ጳውሎስ ባስተማረው እዚህ ጋር አሁን አምስት ጥያቄዎች አሉኝና ፕሮቴስታንቶችን ለመጠየቅ ያዘጋጀው ነው እንዴ? እንድታስረዱ ይቻላል። አይደለም ተሐድሶ ነኝ፣ ግን የጨመራችሁትን ትምህርት በመላእክት ላይ በቅዱሳን ላይ በተለያየ መንገድ ብላችሁ መዓት አለ። የብሉይ ኪዳኑን ከአዲስ ኪዳኑ ቀላቅላችሁ የምታረጉትን ያንን ወደ ነበረው እንመለስ፣ ወደ ቀድሞ አስተምሯችን እንመለስ ነው የምልህ። ኧረ እኔን ስማኝ፣ ኧረ እባክህ እኔ እዚህ ጋር 5 ጥያቄ አለ ተመልስልኛለህ ወይ ነው ያልኩት። እሺ 5 ጠይቅ። አንድ ጥያቄ እስኪ አንዱን ጠይቅ። እኔ ችግር የለውም። ይኸውልህ አሁን እነዚህን እነ ዲያቆን እንዳለን ይዘህ አንድ ቀን በደንብ ጨቅጭቃቸው። እኔ ግን አንተ ከመጠየቅ በፊት ለምን ይሄን አትመልስም? ስለደከመኝ ዛሬ ጥያቄ ከመጠየቅ በፊት ኧረ እስኪ አብራሩልኝ ለምን አትልም? እኔ ለመጠየቅ ስትል ይህን ጥያቄ ለምን እነሱን አሁን አትጠይቃቸውም? ይዘህ እንዴ ልከተል ነው እኔ የምትከተሉትን እምነት ማወቅ የለብኝም? አታስተምረኝም? ያለውን ቤት ያለውን ምሰሶ ሳታስወግድ ውጭ ላይ መከራን ከብታይ ቤት ላይ እጠይቃቸዋለሁ። እነሱን እጠይቃቸዋለሁ። ያዘው ጠይቅና ከዛ እኔን ትጠይቀኛለህ። ቦርናጌን ላለመጠየቅ ነው እንደምሸሸው። ይጠይቅ፣ ችግር የለውም። ይጠይቅ፣ ችግር የለውም። ኦርቶዶክስ ላይ ያለህን ጥያቄ ዲያቆን እንዳለና ዲያቆን ዋሲሁን ሲገቡ እኔ ግን አልገባኝም። መጠየቅ አልፈልግም። ትጠይቃቸዋለህ። ለምን አትቀበለኝም? እና ቀጣይ እኔ አልጠየቅም። ችግር የለም። እኔ ጥያቄን መልስልኝና ጥያቄን ከመለስ ጠይቅና የሌላ ቀን ታመጣው። አዳምጠኝ። ይኸውልህ ስማኝ። ይኸውልህ እኔ አሁን የምጠይቅ ጥያቄ ኢቭን የእናንተ አሁን የምትከተሉት እምነት ትክክል ነው ወይ፣ አሁን እኔ እውነተኛ ነው ወይ የሚለውን ራሱ ማረጋገጥ ስለምፈልግ ነው እነዚህን ጥያቄዎች የምጠይቅ። ጀስት በቅንነት ብቻ የምታውቃቸውን ትመልስልኛለህ። ከዛ በኋላ ጥያቄ ካለ መቀጠል ትችላለህ። እሺ ቀጥል ጥያቄው። ከዛ እኔ ጠይቅህና አብራራለሁ። ጥያቄው እንደጠየቀኝ ስጨርስ እኔ ደግሞ ጠይቅህና እዚያ አብራራለሁ። በዚህ እንስማማ። እሺ ችግር የለውም። ታብራራለህ። አንዳንድ እያልኩኝ እጠይቅሃለሁ። 5 ጥያቄዎች ብቻ ናቸው፣ አልጨምርም ማለት ነው። ልጻፋቸው ይዛቸውና በኋላ እናገራለሁ። አንተ ጠይቀኝ። አንደኛ ጥያቄ። አረ አይደለም፣ አይደለም። አንዳንዱን ብሪፍ እያደረግን ነው የምንሄደው። እየፈታን ነው እንጂ የምንሄደው። እንደዛማ አይደለም። አይ የመሰለንማ አትነግረኝም። ችግር የለም። በኋላ ካልሆነ ትመልሰኛለህ። እኔ ጥያቄዎችን 5ቱን ልጻፍ፣ ከዛ እኔ እጠይቅሃለሁ፣ ትጽፋለህ። ከዛ ወደ ማብራራቱ አንተም ከቻልክ ታብራራለህ፣ ሌሎች ያብራራሉ፣ እኔ ደግሞ አብራራለሁ። ችግር እኮ ቦርናጌ ምን እንደሆነ ታውቃለህ? አሁን እኔ እሰማሃለሁ፣ አንተ አሰማኝም ወይም አታዳምጠኝም። ለምን? አንድ ጥያቄ እጠይቅሃለሁ፣ ከፈለግ
ጽፈን በፒዲኤፍ ይዘን ትመልስልኛለህ። በቃ እንደዛ እያለን አምስቱንም እንሄዳለን። ተስማማን? አምስቱን ይኸውልህ እኔ ጽፋለሁ አልኩ፣ ጠይቀኝ አልኩኝ። አምስቱንም ጠይቀኝ ልቀበልህ አልኩ፣ ተቀበልኩ። አምስቱንም በአንድ አልጠይቅም። አምስቱንም በአንድ አልጠይቅም። አንዳንድ እያልኩ ነው ጠይቅ። ኦኬ በቃ መጠየቅ አትፈልግም? አንዳንድ እያልኩ እኔ ነኝ ጭራሽ ማልፈልገው። አንዳንድ እያደረግኩኝ እጠይቅሃለሁ። ምላሽ ካለ አሁን ቤተ እምነቴ ለመልስ ሙሉ ነው ካልክ የምከተለው እምነት ያለኝ እውቀት በቂ ነው ካልክ ትመልስልኛለህ። አንተ እሺ ትመልሳለህ። እኔ አንዳንድ እያደረኩኝ ልጠይቅ። ኧረ እባክህ እባክህ ቦርናጌን ሰው እየታዘበን ነው። ሰዓት እየሄደ በቃ ወደ ሌላ ጋር እናውራ። እንግዲህ አንተም አምስትም ከሆነ 4 ጥያቄዎችን ስጠኝ ልያዝ፣ አንተንም ልጠይቅህ በኋላ አብራራ። አይ ለመመለስ ፈቃደኛ አይደለህም። መመለስ የሚችል ፕሮቴስታንት ይግባ። ኦኬ እንደዛ ከሆነ ችግር የለው፣ መብትህ ነው። ምክንያቱም መጠየቅ አልፈልግም። ችግራችሁ ማትመልሱት መልስ ስላላችሁ ከማውራት ችግር የለው። እንዳመጣችሁት አድራሻ ስለማትናገሩ እኔና ዲያቆን እንዳለ ርዕስ እንከፍታለን። አንድ ቀን ጠይቁን እያለን ስንከፍት የዛኔ መተህ አንተም ይዘህ ትመጣለህ። እኔ ደግሞ ትጠይቀኛለህ። መልስ ካለኝ መልስ እሰጥሃለሁ። በሚቀጥለው ታመጣለህ። በምን ኢነርጂ ነው የምታወራው? ቆይ አንድ ቀን የመጠየቂያ ፕሮግራም ስንጀምር አንተ መተህ ትጠይቀናለህ። ዛሬ ግን የመጠየቅ ፕሮግራም ጀምረው የማትመልሱልን ከሆነ ፕሊስ እባክህ አትረብሸን። ምን ሆናችሁ ነው? ፕሮቴስታንት አለው እኔ ጠይቀኝ። ዘዳግም ከመሲ ጋር አውራ፣ በረከትም አለ ጠይቀው። ቦርናጌን ችግር የለው። 1000 ጥያቄ አዘጋጅተናል። ችግር የለውም። ለሌላ ቀን ሌላ ቀን ዛሬ አለኝ 5 ነው እንጂ ችግር የለው። እነሱ ከጨረሱ በኋላ እኔን ትጠይቀኛለህ። እኔ ማርያምን በፈለግከው ቀን እኔ ቀን ሙሉ እቀመጥልሃለሁ ከፈለግህ። አንተ እኮ አሁን ተናግረህ ነው የወጣው። ምክንያቱም በአንተ መንገድ አልሄድም። እነሱ ይጨርሱና እኔን ትጠይቀኛለህ። ጊዜያችን በጭቅጭቅ አለቀ። እሺ ቀጥሉ። እግዚአብሔር ያክብርልን። እሺ መሳይ ከየትኛው ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። የትኛው ዲኖሚኔሽን? ፕሮቴስታንት ነኝ አልኩ። አይ ሚን የት ነው ህብረት የምታደርገው? መሰረተ ክርስቶስ ይባላል። ኦኬ ኤምኬሲ ማለት ነው። እሺ አሁን እዚህ ጋር 5 ጥያቄዎች አሉን። ቤተ እምነትህ የተሟላ ወይም ትክክለኛ ነው ብለህ ታምናለህ? 100%። በጣም ጥሩ። አየህ እንደዚህ ሲሆን ደስ ይላል። አሁን የምትከተለው መጽሐፍ የምትከተለው ትምህርት በሙሉ ትክክል ነው፣ ሕጸጽ የለበትም ብለህ ታምናለህ? አዎ፣ ምክንያቱም መጽሐፍ ቅዱስ ላይ ቤዝድ ያደረገ ስለሆነ አምናለሁ። እሺ በጣም ጥሩ። እዚህ ጋር 5 ወይም 6 ጥያቄዎች አሉ። ከፈለክ 5ቱን ከፈለክ 6ቱን እጠይቅሃለሁ ማለት ነው። ይስማማል አይደል? ይስማማኛል። ችግር እሺ የመጀመሪያው ጥያቄ መጽሐፍ ቅዱስ እውነተኛ እግዚአብሔር ቃል ነው ብለህ ታምናለህ? በደንብ። በጣም ጥሩ። ከመጽሐፍ ቅዱስ ከተጻፉት 4 ወንጌላት መካከል አንዱ ወንጌል የማቴዎስ ወንጌል ነው እና ዛሬ ማቴዎስ ወንጌልን እያነበብኩኝ ማን እንደጻፈው መጽሐፉ ላይ የለም። ማን ነው የማቴዎስ ወንጌልን የጻፈው? የማቴዎስ ወንጌል ማቴዎስ ይሄ የቤተክርስቲያን አባቶች ታሪክ ሲባል የማቴዎስ ወንጌልን የጻፈው ማቴዎስ እንደሆነ ነው እንግዲህ የሚናገረው ማለት። ለዛ ነው የማቴዎስ ወንጌልም ተብሎ የተጻፈው፣ ለዛ ነው። ኦኬ። ስለዚህ ማቴዎስ ወንጌሉን እንደጻፈው ከቤተ ክርስቲያን አባቶች ታሪክ ነው የተረዳኸው ማለት ነው? አዎ። የቤተ ክርስቲያን አባቶችን ታውቃቸዋለህ መሲ? የቤተ ክርስቲያን አባቶች ማለት በየትኛው ዘመን መቼ የነበሩት የቤተ ክርስቲያን አባቶች? የትኛውንም አንቲኒቂያ ከኒቂያ ጉባኤ በፊትም ያሉትን ከኒቂያ ጉባኤ በኋላም ያሉትን ከፈለግ ከኒቂያ ጉባኤ በፊት ያሉትን ታውቃቸዋለህ? ከኒቂያ ጉባኤ በፊት ያሉትን ያው ከክርስቶስ ደቀ መዝሙር
ስትጀምር ሐዋርያቶች ናቸው አባቶች ብለን የምንጠራቸው። ያው ይህን መጽሐፍ ግን ያው ከሐዋርያት አልተቀበልንም። የቀነኑልን ሐዋርያት አይደሉም። ሐዋርያት መጽሐፉን ጽፈውን ያስቀመጡልን። ይህንን መጽሐፍ የተቀበልነው ከአባቶች ነው። የኒቅያ ጉባኤ ላይ ተሰብስቦ የተወሰነ ነው ማለት ነው። ከኒቅያ ጉባኤ በፊት ማለት ነው። እሺ፣ ከኒቅያ ጉባኤ በፊት የነበሩ አባቶችን ታሪክ ትቀበላለህ ማለት ነው? አዎ፣ ከመጽሐፍ ቅዱስ ጋር ካልተጋጨ ይቀበላለሁ። ምናልባት እንግዲህ ለምንድን ነው እንደዛ የምልህ? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሌሎቹም መጽሐፍቶች ስላሉ ከዛም ተነስታችሁ ስለምታወሩ ምናልባት ይችላል። በቃ እሺ፣ አይ ትንተና ውስጥ አንግባ። በቃ ስለዚህ የቤተክርስቲያን አባቶችን አንዳንዱን ትቀበላለህ፣ አንዳንዱን አትቀበልም ነው መጽሐፍ ቅዱስን። ይሄ መጽሐፍ ቅዱስ ነው ብለው ቁጭ ብለው ተነጋግረው መጽሐፍ ቅዱስን ሰብስበው አንዴ ይሄ መጽሐፍ ቅዱስ ለእኛ ባደረሱት አባቶች አምናለሁ። እነሱ ለዛ ነው መጽሐፍ ቅዱስም የእግዚአብሔር ቃል ነው፣ የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ጻፉት የሚለውን ተቀብዬ ህይወቴን እየመራሁበት ያለሁት ማለት ነው። ይህንን ለምን እንደጠየቁት ታውቃለህ መሲ? እሺ፣ ከአምስቱ ሶላዎች አንዱ ሶላ ስክሪፕቱራ ወይም ደግሞ ስክሪፕቸር አሎን መጽሐፍ ቅዱስ ብቻ ነው። ስለዚህ ከመጽሐፍ ቅዱስ ውጭ አትቀበሉ ከተባለ ከመጽሐፍ ቅዱስ ውጭ ያሉ ታሪካትንም ሆነ መጽሐፍትን መቀበል የለብህም ማለት ነው። ልክ ነኝ? አዎ። ምንድን ነው ይሄ? ልንገርህ አንዴ። አሁን እኛ መጽሐፍ ቅዱስ ብቻ እንላለን። መጽሐፍ ቅዱስ ብቻ ነው ብለን ስንል በመጽሐፍ ቅዱስ ምን ማለት ነው? እያንዳንዱ ነገር ሌሎች እንኳን መጽሐፍቶች ቢመጡ በመጽሐፍ ቅዱስ እይታ መታየት አለባቸው። መጽሐፍ ቅዱስ ከጣላቸው፣ በመጽሐፍ ቅዱስ መመዘኛ ከወደቁ ኦልሬዲ አንቀበልም። ምክንያቱም መጽሐፍ ቅዱስን ተጋጭተውታል። ከመጽሐፍ ብቻ አይደለም እንደዛ የምትሉት፣ ከመጽሐፍ ብቻ አይደለም። አሁን ከአስተምሮ አንጻርም አሁን የማቴዎስ ወንጌልን ከመጽሐፍ ቅዱስ እንመዝነው ከተባለ የማቴዎስ ወንጌልን ማቴዎስን የጻፈው ብለዋል አባቶች። ከመጽሐፍ ቅዱስ ብንመዝነው ማቴዎስ እንደጻፈው ምንድን ነው ማስረጃችን? ከማቴዎስ ከሆነ ያው መጽሐፉ ይሄን ገሌ ጻፈው ለማለት የራሱ የሆነ መመዘኛ አለው። አንደኛ ከራሱ አሁን እዚህ ጋር ማቴዎስ አላስቀመጠም፣ ክሬዲት አላስቀመጠም። እኔ ጻፍኩት ብሎ ክሬዲት አላስቀመጠም ማቴዎስ። በመጀመሪያ ደረጃ መጽሐፍ ቅዱስ መሆኑን ራሱ በምን አረጋገጥክ? ከመጽሐፍ ቅዱስ ከሆነ ማረጋገጫ ከመጽሐፍ ቅዱስ መጽሐፍ ቅዱስ እንደሆነ እንዴት አረጋገጥክ? ምክንያቱም ይሄ ከሄድክ እንደ ቁርአን ሊሆን ነው ማለት ነው። ራሱን በራሱ ብሪፍ ሊያደርግ ነው ማለት ነው። ማቴዎስ ይህንን መጽሐፍ ለመጽሐፉ ከመጽሐፍ ቅዱስ ጋር እንዴት ነው የምታናጠበው? አዳም ያልኩት ማቴዎስን ከመጽሐፍ ቅዱስ ጋር ሳይሆን መጽሐፍ ቅዱስ ቀደም እንደተነጋገርነው አባቶች ተስማምተው የራሱ የሆነ መመዘኛ ከክርስቶስ ጋር የነበረ የክርስቶስ ደቀ መዝሙር የራሳቸው የሆነ በመመዘኛ ሰብስበው አምጥተውልናል። ይሄን ሙሉ በሙሉ ተቀብያለሁ። ከዚህ በኋላ ግን መጽሐፍ ቅዱስ ይሄ ሙሉ መጽሐፍ ቅዱስ ብቻ ተቀብያለሁ። ከዚህ ውጪ የሆነውን ግን ምናልባት ከመጽሐፍ ቅዱስ ሐሳብ ጋር ተስማምቶ የማይጋጭ ከሆነ ልቀበለው እችላለሁ። ቅዱሳት መጽሐፍት ከሆኑ እንደዛ ካልሆነ ግን በዚህ መጽሐፍ ቅዱስ መዝኜ እጥለዋለሁ እያልኩ ነው። እሺ፣ በመጽሐፍ ቅዱስ መዝነት እጥለዋለህ። የቤተክርስቲያን አባቶች ናቸው መጽሐፍ ቅዱስንም ቀንነው የክርስቶስ የመንፈስ ቅዱስ እስትንፋስ አለበት ብለው የሰጡን የቤተክርስቲያን አባቶች ናቸው። ስለዚህ መጽሐፍ ቅዱስን እቀበላለሁ ሌላ የጻፉትን አንቀበልም ማለት የሚያስኬድ አይመስለኝም። ወደ ሁለተኛ ጥያቄ ልሂድ። ወንድም ያልኩህ አንድ ያዳምጠኝ። ያልኩህ እኮ እንዴት ነው ዘዳግም ስማኝ። ያልኩት አሁን እነሱ ስለጻፉ ስላልጻፉ እጥላለሁ አልጥልም ሳይሆን መጽሐፍ ቅዱስን አንብቤ ስረዳ ኦልሬዲ የእግዚአብሔር ሐሳብ ነው፣ ምንም የሚጋጭ ክፍል የለውም ብዬ ተቀብዬዋለሁ አልኩህ አይደለ? ከዚህ ውጪ ከሆነ ከእግዚአብሔር ሐሳብ ጋር ከዚህ ከመጽሐፍ ቅዱስ ጋር የሚጋጭ ጽሑፎችን ከሆኑ አልቀበልም። ግን የሚጠቅሙ የሚያንጹ መጽሐፍቶች ሆነው ከዚህ መጽሐፍ ቅዱስ ያልተካተቱ ከሆኑና በዚህ መጽሐፍ ቅዱስ አይን ሳያቸው ትክክል ከሆኑ ከሐሳቡ ጋራ ከቃሉ ጋር የማይጋጩ ከሆኑ እቀበላለሁ ነው ያልኩት እንጂ አባቱ ስለጻፉ ስላልጻፉት ሳይሆን ያልኩት እንደዛ ነው። እሺ በቃ ወደ ሁለተኛ ጥያቄ ይድል ሰዓት ለመጠቀም ያክል በስላሴ ታምናለህ መሲ? በደንብ አድርጌ አሳምሬ አምናለሁ።
ስላሴ እሺ አምላክ መጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም። በነገራችን ላይ ከየት አመጣችሁት ፕሮቴስታንቶች? በጣም ጥሩ። ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም። እግዚአብሔር ግን በአንድነትና በሶስትነት እንደተገለጠ መጽሐፍ ቅዱስ ይናገራል። እና ለምንድነው ብሉይ ኪዳን ላይ አሁን ስላሴ ብሎ ቃል በቃል ይኸውልህ፣ ቃል በቃል መጽሐፍ ቅዱስ ላይ ስላሴ የሚል የለም። ሌላም መሄድ እንችላለን። የለም። ፍጹም ሰው ፍጹም አምላክ የሚል የለም መጽሐፍ ቅዱስ ላይ። ከመጽሐፍ ቅዱስ ውጭ የማትቀበሉ ከሆነ ይህንን ከመጽሐፍ ቅዱስ ውጭ የመጣ ቃል እንዴት ልትቀበሉ ይችላል? አሁን ቅድም ምን ብያለሁ? ከመጽሐፍ ቅዱስ ውጭ የሆኑ እንደዚህ አይነት ቃላቶች ሆነው ግን መጽሐፍ ቅዱስ ላይ ያለውን ነገር ሳይጋጩ የሚገልጡልን ከሆነ እቀበላለሁ ነው ያልኩ። መጀመሪያ ሰምተኝ እንደሆነ ስላሴ ለምሳሌ ብሉይ ኪዳን ላይ ስትሄድ እግዚአብሔር ከአንድ በላይ አካል እንዳለው ነው እንጂ እግዚአብሔር 3ም 4ም 5ም 2ም ይሁን አይታወቅም። ልክ እዛ ጋር ሲታይ ማለት ነው። ግን አዲስ ኪዳን ላይ አሁን እኔ የተረዳሁትን ልንገርህ መሲ፣ አሁን ስለዚህ ከመጽሐፍ ቅዱስ ውጪም ቢሆን የተጻፉ ጽሑፎችን በመጽሐፍ ቅዱስ አናጥበ ትክክል ከሆነ ትቀበላለህ? እቀበላለሁ። ካልተጋጨ እቀበላለሁ። ታዲያ እዚህ ጋር እኮ ሶላ ስክሪፕቹራን አይጋጭብህም? አይጋጭም ማለት እንደዛ መጽሐፍ ቅዱስ ብቻ የሚለው እኮ መሰለህ። መጽሐፍ ቅዱስ ብቻ ከተባለ ኤክሴፕት ነው፣ በቃ ኤክሴፕሽን ነው። ገባኝ። አሁን ይሄ መጽሐፍ ቅዱስ ብቻ ነው። ለምሳሌ ምን ማለት መሰለህ? መሲ ብቻ ካልኩኝ ልክ ነህ። አሁን እዚህ ጋር ሁላችሁም ውጡና መሲ ብቻ ይቅር ካል አንተ ብቻ ቀር፣ ሁላችሁም ቦርናጌንም ሁሉም ሀናም የሚለው ሁሉም እነመጓም ይውረዱ ነው። በቃ መሲ ብቻ መጽሐፍ ቅዱስ ብቻ ካልኩኝ ይሄ አሁን ያልካቸው ስላሴ የሚለው ቃል አሁን እኔ ከመጽሐፍ ቅዱስ አናጥቤ እቀበላቸዋለሁ ያልካቸው ቃል ተቀባይነት አያገኙም። ወይ ሶላ ስክሪፕቹራን ያፈርስብሃል፣ ወይ ሶላ ስክሪፕቹራን ተከትለ ይህንን ትተዋለህ። መጽሐፍ ቅዱስ እኔ ደግሞ አሁን የኛ መጽሐፍ ቅዱስ ብቻ የሚለው ሐሳብ መጽሐፍ ቅዱስ ብቻ ነው። ግን ከመጽሐፍ አሁን ለምሳሌ ስላሴ የሚለው ቃል ከመጽሐፍ ቅዱስ ውጭ አይደለም ማለት እዛ ጋር ባይጻፍም በመጽሐፍ ቅዱስ ሐሳብ ውስጥ ያለ ነው። መጽሐፍ ቅዱስ ላይ ያለን ቃል ያለን ሐሳብ ያለን ነገር የሚገልጽልን ስለሆነ አይደል እንዴ? ያንን ሐሳብ ኦኬ ይገልጣል ብለን ለምሳሌ ይሄንን ስላሴ የሚለውን የግዕዝ ቃል አይደለ ስሉስ ከሚለው ብቻ እናንተ ታውቀዋለህ አንተ ከዛ የመጣ ነው። እሱ ስለሚገልጥልን አክሰፕት አድርገነዋል ማለት ነው። ምክንያቱም ልክ ነው ስላሴ ነው አንድም ሶስትም ነው ብለው መቀበል አልፈለግም። ቦርናጌን የስላሴ የግዕዝ ቃል ይላል። በእንግሊዝኛም አለው ቦርናጌን፣ በእንግሊዝኛም አለው ትሪኒቲ አለ። ልክ ነህ እኮ። አይ አሁን በእኛ አውድ ስናወራ ትሪኒቲ ይባላል። አሁን ከመጽሐፍ ቅዱስ አናጥበህ ተቀበልክ እንጂ ይኸውልህ ከመጽሐፍ ቅዱስ አናጥበህ ተቀበልክ እንጂ አሁን መጽሐፍ ቅዱስ ቃል በቃል ስላሴ አይልም። ግን ቤተ ክርስቲያን ስላሴ የሚለውን ቃል ስታስተምርህ መጽሐፍ ቅዱስ ላይ ሄድክና ተመልክተህ ይሄ ነገር ከመጽሐፍ ቅዱስ ጋር አይጋጭም ብለህ ተቀበልክ። ስለዚህ ሁል ጊዜ ቤተ ክርስቲያንም ያስተማረችን ከመጽሐፍ ቅዱስ አናጥበህ ወይም ከመጽሐፍ ቅዱስ አስተያየት ትቀበላለህ እንጂ መጽሐፍ ቅዱስ ካለኝ ውጪ ወይንም ደግሞ መጽሐፍ ቅዱስ ላይ የተጻፈውን ቃል በቃል ብቻ ካልሆነ አልቀበልም አትልም። ምንም ነገር አይደለም። እንደዛ አይደለም። እንደሱ አይነት ዳይሬክት ወርድ ላይ ከሄድን ዳይሬክት ወርድ ከመጽሐፍ ቅዱስ የምትቀበል ከሆነ መጽሐፍ ቅዱስ ላይ ዳይሬክትሊ ስላሴ የተባለ ቃል የለም። ስላሴ የሚለውን ቃል የተማርከው ከቤተ ክርስቲያን ነው። ቤተ ክርስቲያን ይሄንን ስላሴ የሚለውን ቃል ስትሰጥ መጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም አልቀበልም ማለት ነው። ሄድክና መጽሐፍ ቅዱስ ላይ አየህ ይሄ ሀሳብ ከመጽሐፍ ቅዱስ ጋር ይሄዳሉ ያልክ ከየት ተቀበለ? ከቤተ ክርስቲያን ተቀበለ። ዩሲ አሁን ይሄን ወርድ ስላሴ የሚለውን የነገረ መለኮት ትንተና የተቀበልከው ከቤተ ክርስቲያን ነው ማለት ነው። ከቤተ ክርስቲያን ተቀበልክና ሄደ ከመጽሐፍ ቅዱስ አናጠብከው። አየህ መጽሐፍ ቅዱስ ማመዛዘኛችን ነው። ገብቷል አይደለ? መፍረጃችን ነው፣ መወሰኛችን ነው መጽሐፍ ቅዱስ። ይህንን ቃል የተቀበልከው ከቤተ ክርስቲያን ነው። ከመጽሐፍ ቅዱስ ጋር ስታስተያየው አይጋጭም። ነገር ግን መጽሐፍ ቅዱስ ላይ ያልተጻፈ ቃል ነው። ልክ ነኝ አይደለ? ስለዚህ ከመጽሐፍ ቅዱስ ጋር የማይጋጭ ትምህርት ከሆነና ቤተክርስቲያን የምታስተምረውን ትንተና መቀበል አለብን የለብንም? አለብን። መጽሐፍ ቅዱስ ላይ እሺ፣ ወደ ሶስት ሌላ ወደ ሶስተኛው
አይ ተስማምቻለሁ። በቃ ከተስማማን እዚህ ላይ እንለፍ። ሶስተኛ ጥያቄ መጽሐፍ ቅዱስ ካነኑ ስንት ነው? ወይም ደግሞ ብዛቱ ስንት ነው? መጽሐፍ ቅዱስ 66 ነው። ኦኬ አሁን 66 ለመሆኑ መጽሐፍ ቅዱስ ማስረጃ ምንድን ነው? አይ መጽሐፍ ቅዱስ 66 ነው የሚለው ላይ እኔ ባልነበርኩበት ቅድም እያነሳን ነበር አለ አባቶች ተስማምተው በዚህ ሀሳብ ላይ ያልተስማማውን አውግዘው አንድ ላይ አድርገው 66 መጽሐፍ ነው ብለው አመጡልን። ይሄ ደግሞ ማለት በእኔ ዘመን ሳይሆን በአንተም ዘመን ሳይሆን እኛ ከመወለዳችን በፊት ይሄ የተደረገ ነገር ነው ማለት ነው። መጣ መጽሐፉ አየ ነው፣ ትክክል ነው። ስለ እግዚአብሔርም ያለው ስዕል ሁሉም ነገር ትክክል ነው፣ ተቀበል ነው። አይ አሁን ቁጥሩን ነው ከየት አሁን ቁጥሩን ለመወሰናችሁ ምክንያቱ ምንድን ነው? ምክንያቱም አሁን ጥንታውያን የሚባሉ ቤተክርስቲያኖች ወይም ደግሞ ኤርሊ የሚባሉ የቆዩ ቤተክርስቲያኖች ከፕሮቴስታንቲዝም በፊት የነበሩ ቤተክርስቲያኖች ማለት ነው ከ66 በላይ ነው የቁጥር መጠን ያላቸው በመጽሐፍ ቅዱስ ደረጃ። በአዲስ ኪዳን እኩል ቢሆኑም በብሉይ ኪዳን ይለያያሉ። አሁን ፕሮቴስታንቲዝሙ ሲወጣ 66 መጽሐፍ ነው መቀበለው አለ። 66ቱ መጽሐፍትን የመንፈስ ቅዱስ እስትንፋስ ያለባቸው አለ። 66ቱ መጽሐፍ ብቻ የመንፈስ ቅዱስ እስትንፋስ አለባቸው ብሎ ፕሮቴስታንቲዝሙ ለማራመድ ወይንም ደግሞ ይህንን አስተምሮ ለመከተል ምንድነው መሰረቱ? አሁን ላለመቀበሉስ ምንድነው? አሁን ለምሳሌ የምጠቅስልህ መጽሐፎች አሉ። መጽሐፈ ሄኖክ፣ ተረፈ ኤርምያስ፣ መጽሐፈ ኩፋሌ የመሳሰሉ መቃቢያን 1-2 የመሳሰሉ መጽሐፍት መጽሐፍ ቅዱስ ላለመሆናቸው ምንድነው ኤቪደንስ? በጣም ጥሩ። እነሱን መጽሐፍ ሀሳብ ለምሳሌ ንገረኝ። ሄኖክ ላይ ያለውን ማለት ነው ምዕራፍ 19 ላይ መላእክቶች ናቸው የሚያወሩት እዛ ላይ እና ወሬው ሐሜት ነው። እዛ ላይ የሚባለው እንደዚህ ይላል። መልአኩ ሚካኤል እርግጠኛ ማለት ረስቸው ሊሆን ይችላል። መልአኩ ሚካኤልና ሩፋኤል ይመስሉኛል እና እያወሩ አንደኛው መልአክ የመንፈስ ቅዱስ እውቀቱ ያበሳጨኛል ይላል። ሄኖክ ላይ ያለ በግልጽ ጠቅሶ ልልክልህ እችላለሁ። እሺ እናነበዋለን። ምዕራፍ 19 ላይ የመንፈስ ቅዱስ እውቀቱ ያበሳጨኛል፣ ስራውም ነው ወደ ሐዘን ይወስደኛል ይላል። መንፈስ ቅዱስ ሊጋጫል ያልኩበት ምክንያት መንፈስ ቅዱስ አምላክ ከሥላሴ አካል አንዱ የሆነ እግዚአብሔር መለኮት ነው እና መላእክት ደግሞ በፊቱ ተንቀጥቅጠውና እያመለኩ የሚሰግዱለት ነው። በዚህ ሁኔታ መላእክቶች መንፈስ ቅዱስን ሲያሙ እንደዚህ ያደርገኛል፣ የመንፈስ ቅዱስ የእግዚአብሔር የፈጣሪያችን የአምላካችን የእሱ እውቀት ያበሳጨኛል የሚል መልአክ ነው እዛ ጋ ያለው ማለት ነው። እና ይሄ ሐሳብ ፈጽሞ ከመጽሐፍ ቅዱስ ጋር የሚጋጭ ነው። ምክንያቱም መጽሐፍ ቅዱስ መላእክት በእግዚአብሔር ፊት ምን እንደሚሆኑ እንዴት እንደሚያከብሩት ስለሚናገር ማለት ነው። እሺ አነበዋለሁ፣ ያልከውን እመለከተዋለሁ። ነገር ግን አንድ በዛው አያይዘህ እንድትመልስልኝ የሚፈልገው ነገር ነው። የሚገርም ነገር መጽሐፈ ሄኖክን የጌታ ሐዋርያ የሆነ ይሁዳ በመልእክቱ ላይ ጠቅሶ ጽፎታል። የሚገርም ነገር ጥቅሱን እሰጥሃለሁ ከነ ምዕራፉ ጠቅሶ ጽፎታል። ስለዚህ ይሁዳ የሚቀበለው ይሁዳ 1:14 እሰጥሃለሁ። የት መጽሐፈ ሄኖክ ላይም ምዕራፍ ስንት ላይ እንዳለ እሰጥሃለሁ። ከዛም በተጨማሪ ኦኬ ጥቅሱን ልንገርህ። አይ ሐሳቡን ከነገርከኝ የጠቀሰው ምን ብሎ ነው እዛ ላይ ነው። ኦኬ እሺ፣ እንዲህ ይላል። ሲጀምር ራሱ ሐሳቡን ሲጀምር ምን ብሎ ይጀምራል መሰለ? ከአዳም ጀምሮ የይሁዳ መልእክት ምዕራፍ 1 ከቁጥር 14 ላይ ነው። ከአዳም ጀምሮ ሰባተኛ የሆነ ሄኖክ
ይልና ሄኖክ የተናገረውን ሐሳብ ነው የሚናገረው። አሁን ሄኖክ የተናገረውን ሐሳብ ይሁዳ ከየት አመጣ ካልን ከሄኖክ መጽሐፍ ነው ሊያገኘው የሚችለው። ሄኖክ የተናገረውን ይቀጥልና እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉ ስለ ኃጢአተኛ ስራ ሁሉ አመፀኞችም ኃጢአተኞችም በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ከቅዱሳን ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። ማን? ሄኖክ። የክርስቶስ ሐዋርያ የሆነ ይሁዳ በመልእክቱ ላይ መጽሐፈ ሄኖክን አሁን ለምሳሌ ፕሮቴስታንቲዝሙ መጽሐፍ ቅዱስ አይደለም ብሎ ጥሎታል። ነገር ግን መጽሐፈ ሄኖክ ይህንን ሐሳብ ጠቅሶታል። መጽሐፈ ሄኖክ ላይ ይሄ ሐሳብ አለ ቁጭ ብሎ። መጽሐፈ ሄኖክ በመጀመሪያው ምዕራፍ ከቁጥር 9 ላይ ለወዳጆቹ ይፈርድላቸው ዘንድ እነሆ ከብዙ መላእክት ጋር ይመጣል ብሎ ይህንን ትንቢት የተናገረው ሄኖክ ነው። ከዚህም በተጨማሪ ስለ ክርስቶስ የተለያዩ ጥቅሶችን ይጠቅሳል ራሱ ሄኖክ ማለት ነው እዛው። በተጨማሪ የማትቀበሏቸውን መጽሐፎች ሊጨምርል ሐዋርያቱ ለምሳሌ የተረፈ ኤርሚያስ የሚባለውን መጽሐፍ በቤተክርስቲያናችሁ ወይንም ደግሞ በፕሮቴስታንቲዝሙ ተቀባይነት የለውም። በፕሮቴስታንቲዝሙ 66ቱ መጽሐፍት ላይ የኤርሚያስ 2 መጽሐፍቶች አሉ፣ ትንቢተ ኤርሚያስ እና ሰቆቃ ኤርሚያስ። ኤርሚያስ እና ሰቆቃ ኤርሚያስ እዚህ ትንቢት ነው። ኤርሚያስ የተናገረው ትንቢት ይህ ነው ይልና ኤርሚያስ በአስኮርን እናንተስ ባለ ዘመኖቻችሁ አይጠብቋችሁም፣ እነሱስ ከአባቶቻችሁ ይልቅ ፈጽማ የተናቀች ኃጢአትን ሰሩ ይልና ስለዚህ ጋር ስለ ይሁዳ ክርስቶስን ስለሚሸጥበት ቦታ ታሪክን ይተርካል። በትንቢት ነው። ተመልከት፣ ተከታተለኝ። እነርሱ ዋጋ የሌለው ክርስቶስን ይሸጡታል። ማንን? ክርስቶስን ይሸጡታል። ከበሽታ የሚያድን ጌታን እንዲታመም ያደርጉታል። ኃጢአትን የሚያስተሰርይንም ጌታ ይፈርዱበታል። የእስራኤል ልጆች የተስማሙበትን የክርስቶስን ዋጋ 30ውን ብር ይቀበሉታል። ያንንም ብር ለሸክላ ሰሪ ቦታ ዋጋ አድርገው ይሰጡታል። ይሄ ትንቢት አንድ በአንድ ከመፈጸሙም በተጨማሪ ወንጌላዊው ማቴዎስ ወንጌሉን ሲጽፍ የዚህ ትንቢት መፈጸምን አጣቅሶ ይጽፋል። ይገርማል። የዚህን ትንቢት መፈጸም ይሰብካል ለክርስቲያኖች። ይህንን መጽሐፍ የክርስቶስ እስትንፋስ የለበትም ካልን፣ ስለ ክርስቶስ የተነገረን ትንቢት የመንፈስ ቅዱስ እስትንፋስ የሌለበት መጽሐፍ ነው ካልን ከሀሳባችን ጋር ይጋጫል። ምክንያቱም ማቴዎስ የሚቀበለውን መጽሐፍ እኛ አንቀበልም ማለት አንችልም። ሀሳቤን አግኝተዋል አይደለ? እሺ ላውራኔ ከዚህ አንግል የተለያዩ መጽሐፍት አሉ። ይህንን ልንገር ብዬ ነው። ቀጥልሽ። እሺ ምንድን ነው መሰለ
መጽሐፍ ቅዱስን የጻፉት ሰዎች ደግሞ የተናገሩት ሰዎች መጽሐፍ ከነሱ በፊት የነበረው መጽሐፍ አንብበው ነው የሚል አመለካከት ካለ ተሳስተሃል። አንብበውማል፣ ነገር ግን በመንፈስ ቅዱስ መነዳት ደግሞ ያልነበሩበትን ዘመን በመረዳት ደግሞ ጽፈዋል። በጣም ዘመንና የዘፍጥረት ዘመን ምን አይነት ልዩነት እንዳለው ተጽፎለት አይደለምና በመንፈስ ቅዱስ መነዳት ሰው ጽፈዋል ነው ምለ ይሄን አንብበው ነው እንዳትለኝ፣ አንብበው ብቻ ነው እንዳትለኝ። መጽሐፍት ነበሩ። ደግሞ በመንፈስ ቅዱስ መንዳት እግዚአብሔር ታሪኩን ጠብቆ እንዲያነቡት እንዲጽፉ እና ለትውልድ እስከኛ ድረስ ለዘመናት ያስተላለፈው መጽሐፍ ሐሳብ አለ ራሱ እግዚአብሔር ማለት ነው። ለምን ይነዳቸው ስለነበረ ማለት ነው። ይሄ ሐሳብ እንደዚህ ያለና ማቴዎስ